ኦኬ ሌላኛው ደግሞ የቡና ዶት ኮም ላይ ሳይን አፕ እንዴት ነው የምታደርገው? በቀላሉ ላሳያችሁ። የቡና ዶት ኮም ብላችሁ ሰርች ታደርጋላችሁ ይመጣላችኋል። ይኸው አጋጣሚ እዚህ ጋር ሰርች ካደረጋችሁ በኋላ እንደዚህ ይመጣላችኋል። ከዛ ክሬት አካውንት ነው የምትሉት። ሳይን አፕ ፎር ፍሪ ብሎን ትመርጣላችሁ። የኮኔክሽን ኦኬ እንደዚህ ይላል። ከዛ ምንድነው የምትሉት አሁን አሻሽለውት በቲክቶክም በቴሌግራምም ሳይን አፕ ማድረግ ትችላላችሁ። ነገር ግን ምንድነው እዚህ ጋር ዩዘር ኔማችሁን ታስቀምጣላችሁ። ለምሳሌ ካሌብ 22 ልበለው። ካሌብ ኢትዮ ልበለው። ኦኬ እንደዚህ ይችላል። የኛው አክቲቭ ነው። ኮንቲኒው ትዳላችሁ። ቀጥሎ የሚመጣላችሁ ኢሜይላችሁ ነው። ኢሜይላችሁን ታስቀምጣላችሁ። ፓስወርድም ክሬት ታደርጋላችሁ። ቀጣይ ኢሜይላችሁን እና ፓስወርድ ካስገባችሁ በኋላ እነዚህ ይላል። ሁሉም ግሪን ፋይቭ በቃ እነዚህ ሲምቦሎች አክቲቭ ይሆናሉ ማለት ነው። ከዛ የኛውን ሴንድ ቬሪፊኬሽን ኮድ ትሉታላችሁ። ሴንድ ካላችሁት በኋላ ይመጣል ማለት ነው። ኢሜይል ይመጣላችኋል። ኢሜይላችሁን ቼክ ማድረግ ነው። ኦኬ ኢሜይላችሁን ቼክ ስታደርጉ እንደዚህ ኢሜይል ይመጣላችኋል። ይሄን ኮፒ ታደርጉና ኦኬ 879393 ከዛ ያው ካስገባችሁ ቬሪፋይ የሚለውን ክሊክ ማድረግ ነው። ከዛ ምን ይመጣላችኋል? ይሄ ዋት ቢልዲንግ ምናምን ይላል። ኦንላይን ፈንድራይዚንግ የሚል አለ። ሰፖርት ቲፕስ ኤንድ ምናምን ይላል። ሴል ፕሮዳክት የሚለውን ትመርጣላችሁ። ሴል ፕሮዳክት ከመረጣችሁ በኋላ ክሬት ማይ ፔጅ የሚለውን ክሊክ ማድረግ ነው። ኦኬ ከፈታችሁ ማለት ነው። ይሄ ዌልካም እንደዚህ ያልኩኝ ይሄ ምናችሁ ነው ማለት ነው። የዩዘር ኔማችሁ ነው። ጎ ቱ ዳሽቦርድ ኦኬ በቃ ይሄ ነው። አሁን እኔ እንግዲህ ከፈትኩ አዲስ የቡና ዶት ኮም ዌብሳይት ላይ መሸጫ ፕላትፎርም ማለት ነው። ምንድነው የሚለው ፍሪ አካውንት ፔይ 50% ፊ ይላል። የመጀመሪያ ፍሪ አካውንት 15% ይቆርጣል አንድ ስትሸጡ። ከዛ ኦን ኤቭሪ ሴል ይላል። ጎ ፕሮ እና ደግሞ እንደምታደርጉት መጀመሪያ 8% በቃ ትከፍላላችሁ። ኖርማሊ ይቆርጣል እንትን ሰርቪስ ቻርጅ ማለት ነው። ለማንኛውም እዚህ ጋር ያለውን እንትን ማይ አካውንት ውስጥ ትገቡና ፕሮፋይል መምረጥ ነው ያለባቸው እዚህ ጋር የሎጎ ማለት ነው። ኦኬ ሶሪ ቀጣይ ምንድነው የምታደርጉት? ፐርሰናል ዲቴይላችሁን ምናምን እዚህ ጋር ታስቀምጣላችሁ። የአይዲያችሁን ባክ ሳይድ ፍሮንት አይዲ ሰልፊ የራሳችሁን ኢንክሉዲንግ ሰልፊ ፊታችሁን እየቀያየራችሁ ምናምን ታስቀምጣላችሁ። ከዛ ፎን ነምበር፣ ኢሜይል ወይም ደግሞ አይዲ ፓስፖርት ይህንም ትሞላላችሁ። ከዛ
ከጨረሳችሁ በኋላ ይሄ ይመጣላችኋል ማለት ነው። ይሄ ይመጣል። ይሄ ኬዋይሲ ምናምን ትሟላላችሁ። ይህን ፉልፊል ታደርጋላችሁ። የራሳችሁን የፐርሰናላችሁን ባንክ ትሟላላችሁ። ይህን ትሟላላችሁ። በቃ እዚህ ጋር ሁሉ ያላችሁን ትሟላላችሁ። ለምሳሌ ሲቢ ብር አለ ምናምን ቴሌ ብር ትሟላላችሁ። ስልክ ቁጥራችሁን እዚህ ጋር ታስቀምጣላችሁ። ከዛ ፉልፊል ካደረጋችሁ በኋላ ሁሉንም ከሞላችሁ በኋላ ሾፕ የሚለው አክቲቬት ይሆንላችኋል ማለት ነው። ሾፕ የሚለው አክቲቬት ከሆነላችሁ ሾፕ የሚለውን ክሊክ ታደርጉና ኦኬ ሾፕ የሚለውን ክሊክ ካደረጋችሁ ቀጥታ ሊስቲንግስ የሚለውን ትመርጣላችሁ። ያው ፕሮዳክታችሁን አፕሎድ ለማድረግ ወይም ደግሞ እዚህ ጋር ሰዎች እንዲገዙት ለማድረግ የምታደርጉት ማለት ነው። ከዛ ዲጂታል የሚለውን ትመርጣላችሁ። ወይ ደግሞ ቡክ፣ ብዙ ጊዜ ቡክ የሚለውን ከመረጣችሁ ከ2 ሜጋባይት ያነሰ መሆን አለበት የፋይሉ ሳይዝ ማለት ነው። አይ ግን ደግሞ ዲጂታል ይሁን ካላችሁ ዲጂታል የሚለውን ክሊክ ታደርጋላችሁ። ኦኬ ዲጂታል የሚለውን ከመረጣችሁ በኋላ ምንድነው የሚለው ቡክስ ኤንድ ኢቡክስ ይላል። ፉል ሌንግዝ ታይትል ያለው ከ100 ገጽ በላይ መሆን አለበት። እንደገና ደግሞ ሞር ዛን 50 ፔጅስ የሆነ ትመርጣላችሁ ማለት ነው። ለምሳሌ ይህን ሁሉ ስትሞሉ እዚህ ጋር ምንድነው የምታደርጉት? ፕሮዳክት ሊንክ ሰዎች ክሊክ እንዳደረጉት ዳይሬክትሊ ዳውንሎድ የሚሆንበት ወይ ካንቫ ነው ወይ ድሮፕቦክስ ነው ወይ ጉግል ድራይቭ ነው። ቴሌግራም ነበረ አስወጥተውታል። ከዛ እዚህ ጋር ፔስት ታደርጋላችሁ ማለት ነው። ጉግል ድራይቭ ነው የምጠቀም እኔ ላሳያችሁ። ጉግል ድራይቭ እንዴት ኮፒ አድርጋችሁ እዚህ እንደምታመጡ። ኦኬ ለምሳሌ እነኚህን መጽሐፍት ጉግል ድራይቭ ላይ አፕሎድ አደረግኳቸው። ዘ ሴክሬት ዶር ቱ ሰክሰስ የሚለውን ይሄኛውን ለምሳሌ አፕሎድ ላድርግ። አፕሎድ ስታደርጉ እንደምታደርጉት ማኔጅ ቱ አክሰስ የሚለውን ክሊክ ታደርጉና ምንድነው የሚለው እዚህ ጋር ሪስትሪክትድ ይላል። ኦንሊ ፒፕል አድ ካን ኦፕን ዊዝ ዚስ ሊንክ ይላል እና ይህን ክሊክ ታደርጋችሁ ኤኒዋን ዊዝ ዘ ሊንክ የሚለውን ትጫናላችሁ። ፐብሊክ ሆነ ማለት ነው። እንደዚህ ከሆነ በኋላ ላይክ ፐርሚሽን አፕዴትድ። ከዛ ስትመለሱ ምንድነው የሚለው ዘ ሴክሬት ዶር ቱ ዘ ሰክሰስ የሚለውን መጽሐፍ ኮፒ ታደርጉትና አምጥታችሁ እዚህ ጋር ጉግል ድራይቭ ተደረጉና እዚህ ጋር ፔስት ማድረግ ማለት ነው። እንግዲህ ሰዎቹ እዚህ ጋር የሚገዙት እዚህ ጋር መጥተው እንትን ይላሉ። ከዛ ደግሞ ድሮፕ ዩር ከቨር ሄር ኦር ብሮዝ አድርጉት እዚህ ጋር እናምጠው። ይሄን እንግዲህ የመጽሐፉ ከቨር እንደዚህ ይላል። ብር ፕሮዳክት አላስቀምጥንም። ኢቡክ ኤንድ ጋይድላይንስ ትልታላችሁ። ዋጋ ኦኬ ኤግዛምፕል 250 ብለው። እንደገና ደግሞ ምንድነው የሚለው የፕሮዳክት ኔሙ ምን ነበር? ሰክሬት ዶር ምናምን። ኦኬ ሰክሬት ዶር ቱ ሰክሰስ የሮበርትሰን መጽሐፍ ነው። ዘ ሰክሬት ዶር ቱ ሰክሰስ ታላችሁ አስቀመጣችሁ ማለት ነው። ከዛ ዲስክሪፕሽን ታስቀምጣላችሁ። ስለ መጽሐፉ ዲስክሪፕሽን እዚህ ጋር ታስቀምጣላችሁ። ባየርስ ዋት ዱ ባየርስ ጌት ዋት ፕሮብለም ዳዝ ሶልቭ ያደርጋል፣ ምን ሶልቭ ያደርጋል የመጽሐፈው ባየርስ ሰዎቹ ገዝቶ ምን ያደርግላቸዋል ነው የሚል ዲስክሪፕሽን ታስቀምጣላችሁ። ያ ዲስክሪፕሽን አምጥታችሁ እዚህ ጋር ፔስት ታደርጋላችሁ። ስለ መጽሐፉ ምንድነው የሚለው እንግዲህ አንሎክ ዩር ትሩ ፖቴንሻል ኤንድ ስቴፕ ኢንቱ አባንዳንስ ዊዝ ዘ ሴክሬት ዶር ቱ ሰክሰስ ታስቀምጣላችሁ። አውተሪስ ፍሎረንስ ማን ነበር? ፍሎረንስ ሽን የሚባል ሰውዬ ነው የደራሲው። ኪ ሃይላይትስ ይላል እዚህ ጋር። ይህም ቦልድ ማድረግ ትችላላችሁ ሞር ማለት ነው፣ ወይም ታሰምሩበታለች ፈለጋችሁ። እዚህ ጋር ለአክቲቬት ስላለ ይሰመራል ማለት ነው። እንደሚለው ፕሮስክሪፕሽን ይላል።
ስክሪኑ ላይ ኤዲት ታደርጉና ታስቀምጣላችሁ። ከዛ መጨረሻ ላይ ምንድን ነው የምታደርጉት? አለቀ። ፐብሊሽ ፕሮዳክት ትሉታላችሁ። ሶ ፐብሊሽ ካደረጋችሁ በኋላ እዚህ ጋር ይመጣላችኋል። ይህኛውን የአይን ምልክቷን ክሊክ ታደርጉና ፕሮዳክት ሊንኩን ለማግኘት እዚህ ጋር ትመጣላችሁ። ወደ ታች ስክሮል አድርጋችሁ እዚህ ጋር ኦፕን ፐብሊክ ሊንክ የሚለውን ጫን ስታደርጉት ኮፒ ሊንክ አድሬስ የሚለውን ክሊክ ማድረግ ነው። ከዛ ለተደራሹ ወይ ደግሞ ይገዛሉ ለሚባሉ አካላት ምናምን ወይ ቻናላችሁ ላይ ፌስቡክ ፔጃችሁ ላይ ምናምን ፕራይቬትሊም ልትልኩ ትችላለች። በየግሩፓቸው ሰዎች ተደራሽ ታደርጋላችሁ፣ ትሸጣላችሁ ማለት ነው። እንደዚህ ነው የቡና ዶት ኮም ላይ የሚሸጠው።